ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ በየቀኑ የምንሰማው አንድ ትልቅ የጋራ ጩኸት አለ። ኑሮ ተወደደ፣ ገንዘብ እጅ ላይ አይቀመጥም፣ ሁሉም ነገር ተቀጣጠለ የሚል። ብዙዎቻችን የምናስበው ይሄ የኢኮኖሚ ቀውስ የፖለቲካ ግጭት ወይም የዓለም ገበያ መዛባት ያመጣው ጣጣ ብቻ ይመስለናል። መፍትሄውም ሌት ተቀን ያለ እረፍት መሮጥና ተጨማሪ ብር ማግኘት ብቻ እንደሆነ እናምናለን። ግን እውነታው ፍጹም የተለየ ነው። አሁን ላይ እየኖርንበት ያለነው የኑሮ ውድነት በላ ወይም ፈተና የመጣው ከባንክ ስርዓቶች ሳይሆን እኛው ራሳችን ኪሳችንን ስንሞላ አፍላቃችንና ዲናችንን በመሸጣችን ነው። ብዙ ሰው ሳያውቀው በየቀኑ በረካውን በገዛጁ እያጠፋ ነው። በዚህ ቪዲዮ ጠንክረን እየሰራንም ለምን ፍቅረ ንዋይና ስግብግብነት ህይወታችንን ሰላም እንደነሱት እና ኢስላም ያስቀመጠውንና ብዙ ያልተነገረውን እውነተኛ የሪዝቅ ሚስጥር በዝርዝር እንመለከታለን። ዱንያ ሀገር አይደለች። ዱንያ በባህሪዋ ተገላቢጦሽ ናት። ዛሬ ደስታ ሲኖር ነገ ሀዘን አለ። ዛሬ ማግኘት ሲኖር ነገ ማጣት አለ። ይህች ዓለም ሙሉ ሰላም ልትሰጠን አትችልም። የኑሮ ውድነትም አንዱ የዚህች ምድር ተለዋዋጭ ባህሪ መገለጫ ነው። የኑሮ ውድነት ሲከሰትና የእጅ ማጠር ሲመጣ ነገ ምን እበላለሁ፣ ምን እጠጣለሁ ብሎ መጨነቅ ሰብአዊ ባህሪ ቢሆንም ይህ ሁኔታ ምድራዊ መኖሪያችን ዘላቂ እንዳልሆነች ሊያስታውሰን ይገባል። ሙሉ ምቾት፣ ፍጹም ሰላምና አግኝቶ ማጣት የሌለባት ሀገር ጀነት ብቻ ናት። ነቢዩ አለይሂ ሰላቱ ሰላም እንዳሉት ዱንያ ለጊዜው ምንም ብታምር በሐዘን በችግርና በመከራ የተሞላች ሀገር ናት። ይህንን እውነት በልባችን ስናሳድር በምድር ላይ የሚገጥሙን ቁሳዊ ፈተናዎች ተስፋ ያስቆርጡን። ዱንያ ላይ ባዕድነት እንዲሰማንና ለዘላቂው አኺራችን እንድንሰናዳ ያደርገናል። ግን የኑሮ ውድነቱ እንዲባባስና በረካው ሙሉ በሙሉ እንዲጠፋ ያደረገው ይሄ ብቻ አይደለም። ከጀርባው ያለውን ትልቁንና አስፈሪውን የክህደት መስመር ገና አላየነውም። የበርሜል ቀዳዳ። የኑሮ ውድነትን የሚያመጡትና መፍትሄ እንዳናገኝ በሩን የዘጉብን ዋነኛ ሰበቦች ወለድ ወይም ሪባ፣ ማጭበርበርና ስግብግብነት ናቸው። ሰዎች ካልዋሸውና ካላተለልኩ መክበር አልችልም ብለው የሚያስቡበት ደረጃ ላይ ደርሰዋል። ይህ በተለይ በገበያችን ላይ በግልጽ ይታያል። ሸማቹን ለማታለል በመሃል ደላላ አስገብቶ ዋጋን በውሸት ማናር ወይም ደግሞ እቃው እንዲወደድ ብሎ ገዝቶ መሸሸግ በስፋት ይስተዋላል። ይባስ ብሎ በተከበረው በረመዳን ወር እንኳን መሰረታዊ የምግብ እቃዎች ላይ ጥራት በመቀየርና የውሸት ታሪክ በመስራት ማጭበርበር የተለመደ ሆኗል። በጥሬው ሲቆጠር ገንዘቡ የበዛ ሊመስል ይችላል። ነገር ግን አላህ ፍጹም በረካ ቢስ ያደርገዋል። የሰውን ሀቅ ያለ አግባብ ወደ ኪስ ማስገባት፣ በትልቅ በርሜል ውስጥ ውሃ እየቀዱ በርሜሉ ግን በታችኛው ክፍል በርካታ ቀዳዳዎች እንዳሉት አይነት ምሳሌ ነው። በአንድ በኩል በሐራም የሰበሰብከው ገንዘብ በሌላ በኩል ባልታሰበ የጤና መታወክ በኪሳራና በጭንቀት ይወጣል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በግልጽ አስጠንቅቀዋል። ያጭበረበረ ከኛ አይደለም። ስምህ ሙሐመድ ወይም አህመድ ስለሆነ ብቻ ሙስሊም አትሆንም። ተግባርህና ንግድህ ከአላህ ፍርሃት ጋር መገናኘት አለበት። ታዲያ መፍትሄው ስራ ፈቶ መስጂድ ውስጥ ብቻ መቀመጥ ነው? በፍጹም። እውነተኛው ሚስጥር ያለው ስለምንሰራው ስራ በሚቀጥለው ነጥብ ላይ የምናየው አስተሳሰብ ውስጥ ነው። የስራና የንያ መስተካከል። ኢስላም ስራን በእጅጉ ያበረታታል፣ ስራ ፈትነትን ያወግዛል። የጁማዓ ሰላት እንኳን ተሰግዶ ሲያበቃ ምድር ላይ ተበታትነን ሪዝቃችንን እንድንፈልግ ታዘናል። ነገር ግን የችግሩ መፍቻ ቁልፍ መስራታችን ብቻ ሳይሆን እንዴት እና በምን ንያ እንደምንሰራ ማወቅ ነው። የአሁኑ ዘመን ትልቁ ስህተት ስራን የገንዘብ ክምችት ማሳደጊያ ብቻ አድርጎ መውሰድ ነው። ነገር ግን አንድ ሰው ሱቁ ሲገባ እቃ ሲጭንና ሲያወርድ ወይም በጉልበቱ ሲደክም እኔ የምሰራው የራሴን ጥቅም ለማስጠበቅ ብቻ ሳይሆን ማህበረሰቤን በታማኝነት ለማገልገል፣ ችግር ለመቅረፍና ለቤተሰቤ ሐላል ሲሳይ ለማግኘት ነው ብሎ ካሰበ ያ የዕለት ተዕለት ድካሙ በሙሉ ወደ ትልቅ አምልኮ ወይም ኢባዳ ይቀየራል። በሐራም መንገድ በአጭር ጊዜ ውስጥ ሚሊዮነር ከመሆን በሐላልና ንጹህ መንገድ በትንሿ ተብቃቅቶ መኖር ለዱንያም ለአኺራም ይመረጣል። ሲሸጥም ሆነ ሲገዛ ገራገርና አዛኝ የሆነ ሰው አላህ ረህመቱን ያወርድለታል። አሰራራችንና ንያችን ሲስተካከል አላህ በትንሿ ገንዘብ ውስጥ ሰፊ በረካን ይሰጠናል። የአላህ ባሮች ሆይ ዛሬ ዱዓችን ተቀባይነት ያጣበት በየቦታው ብንጮህም የኑሮ ውድነቱ ያልቀለለበት ትልቁ ምክንያት ምን ተመገብን፣ ወደ ኪሳችንስ ምን አስገባን የሚለው ጥያቄ ምላሽ ስላጣ ነው። የኑሮ ውድነት ፈተና ነው። ይህን ፈተና የሚያመጡት ደግሞ የተወሰኑ አላህን የማይፈሩ ስግብግቦች ብቻ አይደሉም። እያንዳንዳችን እኔ በራሴ ህይወትና ንግድ ውስጥ አላህን እየፈራሁ ነው ወይ?
የሚስኪኑን ሀቅ እየበላሁ ነው ወይ ብለን ራሳችንን ልንጠይቅ ይገባል። መፍትሄው ወደ ባለስልጣናት መዞር ወይም የባለሙያዎችን ጥናት ብቻ መጠበቅ አይደለም። እውነተኛው መፍትሄ እኔና እናንተ ዛሬውኑ ወደ አላህ ተውበት አድርገን ስንመለስ፣ ታማኝ ስንሆንና ለሚስኪኖች ስናዝን ብቻ ነው። አላህ በሐላል የምንብቃቃ ንጹህ ሪዝቅ የሚሰጠንና በረካውን የሚያዘንብልን ያደርገን።